ይህ የትዕግስት ፍሬ ክፍያ የታማኝነት ዕፀ በለስ ነው። በእንግሊዝ ዋና ከተማ ለንደን በሰሜን አቅጣጫ የ22 ዓመታት ሐቅ መልስ ያገኘበት የድል ብስራት ወጋገን ወጣ። ታማኝነት ከትዕግስት ያጣመሩ ሽንፈት ውድቀት ያልበተናቸው የጽናት ተምሳሌቶች። የመድፈኞቹ ልጆች በስተመጨረሻም እግር ኳስ ውለታቸውን ከፈለች። ጊዜው 2003-2004 ነው። አሰልጣኙም ፈረንሳዊው ፕሮፌሰር አርሰን ቬንገር በእንግሊዝ ታሪክ የማይደገም የሚመስለውን ገድል ጻፉ። 38 ጨዋታዎች፣ 3490 ደቂቃዎች የእንግሊዝ ፕሪሚየር ሊግ መድረክ። አርሰናል የተባለ የሰሜን ለንደን ወራሪ ቡድን ምንም ሳይረታ በባላንጣው ሜዳ ዋይት ሃርት ላይ የእንግሊዝን ዋንጫ ለ13ኛ ጊዜ ከፍ አደረገ። ያንን የንግስና ጥግ ያዩ የመድፉ የልብ አፍቃሪያን ይህንን ታላቅ ክብር ዳግም ለመቀናጀት ብዙ ታመሙ። ከዩናይ ኤምሬ እስከ ፍሬድ ጃንግበርግ ብሎም እስከ መድፈኞቹ የስኬት ከፍታ መሪ ሱፐር ማይክ ትረስት ዘ ፕሮሰስ ጠንሳሽና ባለቤት ብዙ ቆስለዋል። ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር። ሰሜን ለንደን ለዘላለም አየሩ ምንም ሆነ ምንም። ጎዳናዎቹ የእኛ ናቸው፣ ልባችን ለዘላለም የማይተዋቸው። ደማችን ናችሁ ብለው በድቅድቁ ዘመናት ለመድፉ ታምነው የተሟገቱ የክለባቸውን ስም ይዘው ከዙፋኑ ቢወርዱም ታምነው ለጸኑ የመድፉ 12ኛ ተጫዋቾች ታማኝ ደጋፊዎች የዙፋኑ ዘውድ ተደፋ። የሚሮጥ የማይደርስ የሚያበስል የማይበላ ሚዜ እንጂ ሙሽራ አይሆንም የሚሉ የስድብ ናዳዎች የደረሰበት ድጋሚ የድሮ መድፈኛ በተባለበት የውድድር ዘመን ከቅርብ ጊዜ ጋር ለተቀናቃኙ ከጋርዲዮላ ሰራዊት አፈልቅቆ የፕሪሚየር ሊግ ዋንጫ ነሳ። ሱፐር ሚክ አርቴታ ስፓይናርዳዊ የእግር ኳስ ጠበብ በመድፈኛ ኞቹ ሳሎን አድጎ የነገሰ የ8 ቁጥር ለባሽ ለፕሮፌሰሩ ውድ ልጅ ቤቱ ኤሜሬትስን ከተጫዋችነት እስከ አምበልነት ብሎም እስከ ክብር ዙፋን የመራ ትችቶች አልበገው ጫና ስድብ ዘለፋ ያላስቆመው መሪ ተሞሸረ። ትረስት ዘ ፕሮሰስ ከሃይብሪው የኢንቪንሲብል ገድል ዜማ ቀጥሎ የተሰማ የተስፋ ስነኝ ላለፉት 3 ዓመታት እየጨበጠ ሲለቅ እየገሰገሰ ባዶውን ሲቀር ከአማርቲያ አርቴታ አፍ ጠፍታ አታውቅም። በ6 ዓመታት የደረጀ የማይበገር ተስፋ የማይቆርጥ ቢንገዳገድ የማይወድቅ ከዕለት ዕለት የበሰለ ሰራዊት ሙሉ እንግሊዝን ተቆጣጠረ። በብዙ መንገዳገድ የተጀመረው የማራቶን ፍጥጫ ከ9 ነጥብ ርቀት መምራት እስከ ጎል ክፍያ ፍጥጫ በጣር የታጀበው የሁለቱ ኃያላን ግብግብ ለመድፈኞቹ ጽኑ ትግል እጅ ነሳ። የጋርዲዮላው ሰራዊት 3ቷን ዕንቁ ነጥብ ይዞ መውጣት ተስኖት እጅ ሰጠ። ፓርቲ ኦን ዘ ስትሪት ኦፍ ለንደን። ሰሜን ለንደን ከቡዳፔስት የ90 ደቂቃ ልብ አንጠልጣይ ትዕይንት በፊት በቀይና ነጭ ለባሹ የኤሜሬትስ ታዳሚ ዝማሬ ስትደምቅ አደረች። በርህን ሳትጠብቅ ጠላትህን አታጠቃም። ይህ የገናናው አሰልጣኝ የሰር አሌክስ ፈርጉሰን የማትረሳ ንግግር የአርቴታ የሥራው መገለጫ ናት። በአየር በመሬት የሚዋደቁ ጦረኞች የዓለማችን ምርጡ የኋላ ደጀን ጥምረት በጋብርኤል ማጋሌስ እና በሱፐር ሳሊባ ይመራል። ከግራና ከቀኝ ለሚመጡ ማንኛውም ስንዘራዎች ካላፊዮሪና ቲምበር በተጠንቀቅ ቆመዋል። ይህን ከዓለት የጠነከረ የኋላ መስመር ደጀን እንደው በለስ ቀንቶ ካለፍ እንደ ሮኬት የሚወነጨፍ ራያ የተባለ አሞራ ይጠብቀሃል። ንቁ፣ ፈጣን፣ መለጠጥ መለያው ነው ሲለው እንደ መሃል ሜዳ ሞተር ኳሱን ግራና ቀኝ ሲበትን መከላከልን በቅጽበት ወደ ማጥቃት ሲለውጠው ብትመለከት አይግረምህ። ምክንያቱም ራያ ስለሆነ። የመሃል ሜዳው በጀነራል ራይስ ይመራል። የማይደክም የማይዝል አልሸነፍ ባይ የመድፈኞቹ መከታ ነው። እሱ ካለ መድፈኞቹ ሰላም ይሰማቸዋል። ማጥቃት መከላከል በአየር በምድር የተካነበት እንግሊዛዊው ማሽን ከካፒቴን ፋንታስቲክ ማርቲን ኦዴጋርድ እና ከአዲሱ አጣማሪ የመሃል ሜዳ ኪነት ዘዋሪ ማርቲን ዙቢሜንዲ ጋር ተዋህደው ከእንግሊዝ እስከ አውሮፓ ውድድሮች የተጋጣሚዎቻቸውን የመሃል ክፍል ይረብሻሉ። በስታርቦይ የሚመራው የግራ የማጥቃት ቀጠናው ለመላው ተጋጣሚ የራስ ምታት ሲሆን ተመልክተናል። ባለፈው ክረምት ያለመድፈኛው ብሎ መርጦ ፈቅዶ ለንደን የደረሰው የኢብራካዳብራ አልጋ ወራሽ የስዊድኑ ግላዲያተር ቪክተር ዮክሬዝ ከጎሉ ፊት ይዋደቃል። ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊን የመሳሰሉ ለቀኝ ክንፉ የማጥቃት አማራጮች ናቸው። በመድፈኞቹ ቤት ተወልዶ ተገፍቶ ተመልሶ መጥቶ ሲያገለግላቸው የነበረው የኳስ ቄንጠኛ ኤቤሬቺ ኤዜን ጨምሮ ኪንግ ካይ ሃቨርዝ፣ ጄሱስ ማዱዌኬን ጨምሮ እስከ ሄሊንዱ ምሩቅ ወንደር ኪድ ሱፐር ማክስ ዶማን የማጥቃት ክፍሉን ጥልቀት ዓመቱን ሙሉ ለጎል ፌሽታው ድምቀት ደማቸውን ሲሰጡ የነበሩ መድፈኞች ናቸው። ሄንካፔ ሞስኩዌራ፣ ዋይት ኬፓ፣ ኖርጋርድ እስከ ሁለገቡ ሉዊስ ስኬሊ ለዚህ 22 ዓመት ለተጠበቀው ዙፋን ዋጋ ፈጣሪ የቸራቸውን ስጦታ ከልፋታቸው ጭምር አንድም ሳይሰስቱ መስጠታቸውን የዋንጫው ውጤት ብስራት ከቫይታሊቲ ሲበሰር የነበራቸው ቡረቃ ከማስረጃም በላይ ነው። በአትክልት ስፍራ እየኮተኮት ድንገት ድምፅ ሰማው። ከመቅጽበት ታላቁ ልጅ በሩን በኃይል ከፍቶ ሩጦ ተጠመጠመብኝ። እንባ እየተናነቀውም አባ እኛ ቻምፒዮኖች ነን አለኝ። በሕይወቴ ውስጥ ልዩ ቀን ነው ማለት እችላለሁ። ይህ የመድፈኞቹ አይን የሚኬል አርቴታ ንግግር ነው። ቀጠል ያደርግና ኦዴጋርድ ደወለልኝ። ቦስ የት ነህ? ሁሉም አንተን ነው የሚጠብቀው አለኝ።
የማይረሳ ምሽት አሳለፍን። ሃይቡሪ ላይ የተፈጸመው ገድል ኤሜሬትስም ላይ ለመድገም 22 ዓመታትን ቢፈጅም የትዕግስት ፍሬ ጣፋጭነት የአርቴታ ስብስብ ማሳያ ነው። 6 ዓመት ተኩል ገደማ የፈጀው የስፔናዊ አሰልጣኝ የሥራ ውጤት ፍሬ ሲያፈራ በተለያዩ የዓለም ቀጠና የሚገኙ የመድፈኞቹ የልብ ደጋፊዎች የደስታቸውን ጣሪያ በአደባባይ ያከበሩ። አንገታቸውን የደፉ የተሰደቡ ደጋፊዎች በተሳለቁባቸው ባላንጣዎቻቸው በሙሉ ፊት የመጨረሻውን ሳቅ ስቀው በአግራሞት ለማስጨብጨብ አስገደዷቸው። ይህ የሱፐር ሚክ አርቴታ ጅማሮ ነው። የዚህን ጣፋጭ ድል እጥፍ ድርብ ለማድረግ በሜይ 30 ለሚደረገው የአውሮፓ ሻምፒየንስ ሊግ የመጨረሻ ጨዋታ ፍልሚያ ትኬታቸው በእጃቸው አለ። የ22 ዓመቱን ጥበቃ የ8100 ቀናት ሮሮ መልስ የሰጠው ይህ የውድድር ዓመት ክለቡ በታሪኩ አሳክቶ የማያውቀውን የሃያላኑን መድረክ ዋንጫ ካለፈው ዓመት ባለ ክብር የወቅቱ የአውሮፓ ክለቦች አምባገነን ገዢ የመድፈኞቹን ያለፈው ዓመት ጉዞ የቋጨውን ከሉዊስ ኤንሪኬ ጋርሺያ ሰራዊት አፍ ነጥቆ ባለ ክብር ለመሆን ይጋደላል። የአርቴታ የብዙ ታላላቅ ዋንጫዎች ጅማሮ ተስፋ በፕሪሚየር ሊግ ሀ ብሎ ሲጀመር ገሚሱን በእንባ ገሚሱን በፈገግታ አብዛኛውን ደግሞ በደስታ ጩኸት ፌሽታ ሲያፍነከንክ የባላንጣ ክለብ ደጋፊዎች ለተናገሯቸው የአይችሉም ወሬ አርማዳ በወሬ አስቀርቶ መወዳደር መብቃትም ማሸነፍም እንደሚችል ከጎን አስቀምጦ አሳይቷል። አርሰናል ኢዝ ዘ ቻምፒየን ኦፍ ኢንግላንድ። አርሰናል ችሎ አሸንፏል። የረጅም የስኬት መንገድ ከሰሜን ለንደን ጅማሮን አግኝቷል። የመድፈኞቹ ቤተሰብ፣ የመድፈኞቹ የቀይና ነጭ የወታደር የጀርባ አጥንቶች፣ ይህ የድል አርማዳ ፌሽታ፣ ይህ ጮቤ የትዕግስታችሁ ውጤት ደሞዝ ነው። ቻምፒየንስ ጎ ኦን ዌን አዘርስ ስታፕ። ዚስ ኢዝ ዩር ታይም ናው። ጎ ኦን ኤንድ ኢንጆይ ኤቭሪ ሞመንት። ሌሎች ሲቆሙ አሸናፊዎች ግን ይቀጥላሉ። በሉ ይህ የእናንተ ጊዜ ነው። እያንዳንዷን አጋጣሚ አጣጥሟት። ይህ የመድፈኞቹ አባት የፕሮፌሰሩ የአርሰን ቬንገር መልእክት ነው።